የአካል ጉዳት ያለው ልጅ ወላጅ እንደሆኑ ልጅዎን ለወደፊቱ እንዴት ማዘጋጀት እንደሚቻል ጥያቄዎች አሉ። መከተል የሚችሉትን ዕቅድ ይፈልጋሉ? ይህ ቪዲዮ የልጅዎ IAP ቡድን ከሁለተኛ ደረጃ ትምህርት ቤት በኋላ ለልጅዎ የወደፊት ጊዜ ዕቅድ መሠረት የሚሆኑ ግቦችን እንዴት እንደሚያዘጋጅ ያብራራል። በ9ኛ ክፍል ላይ የእርስዎ ወጣት ልጅ የግለሰባዊ የትምህርት ፕሮግራም IAP ቡድን ወደ ዕድሜ ደረጃ መሸጋገር የዕቅድ ሂደትን እንዲሁም የመሸጋገር ዕቅድ ተብሎ የሚጠራ መጀመር አለበት። ይህም ልጅዎን ከሁለተኛ ደረጃ ትምህርት ቤት በኋላ ለሚመጣው ወደፊት ሕይወት ለማዘጋጀት ይረዳል። ከዚህ ሂደት ውስጥ እጅግ አስፈላጊ ከሆኑት ክፍሎች አንዱ ልጅዎ ከትምህርት መመረቅ በኋላ ለሕይወታቸው ያላቸውን ግቦች መግለጽ ነው። እነዚህም ሊመዘኑ የሚችሉ ከሁለተኛ ደረጃ ትምህርት በኋላ የሚደረሱ ግቦች ይላሉ። ምንድን ናቸው? የሚለካ የሁለተኛ ደረጃ በኋላ ግቦች። እነዚህ ግቦች ተማሪው ከልዩ ትምህርት አገልግሎቶች ከወጣ በኋላ እና የሁለተኛ ደረጃ ዲፕሎማውን ከተቀበለ በኋላ ምን ማድረግ እንደሚያቅድ ይገልጻሉ። በ9ኛ ክፍል የሚማሩበት ዓመት ውስጥ የIAP ቡድኑ እርስዎንና ወጣት ልጅዎን የሚያካትት መጠቀም ያለበት ነው። የሽግግር ግምገማዎችን ለመጻፍ ሊመዘኑ የሚችሉ ከሁለተኛ ደረጃ ትምህርት በኋላ ግቦችን በእነዚህ መስኮች ውስጥ ትምህርትና ስልጠና፣ ሥራና አግባብ ሲሆን ራስ ገዝ ኑሩ። እነዚህ ግቦች ለወጣት ልጅዎ የወደፊት ሕይወት ራዕይ ይሰጣሉ እና ያበረታታሉ። IAP አገልግሎቶችን እና ድጋፎችን እነሱ የሚቀበሉትን። እነዚህ ግቦች የልጃችሁ ወጣት ፍላጎቶችና ህልሞችን ሳይገልጹ እንጂ የIAP ቡድኑ በተግባር እንደሚችሉ በእውነታ የሚጠብቁትን ነገር እንዲያሳዩ መሆናቸውን መታሰብ አስፈላጊ ነው። ግቦቹን ሲጽፉ ራሳችሁን ይጠይቁ። የተገለጸውን ነገር ወጣታችሁ እያደረገ መሆኑን ልታስቡ ትችላላችሁ። ለምሳሌ አንድ ቀን ኮሌጅ መሄድ እመኛለሁ ብለው ከማለት ይልቅ ለትምህርትና ስልጠና የሚለካ የሁለተኛ ደረጃ በኋላ ግብ እንዲህ ሊል ይችላል። ከተመረቁ በኋላ እኔ ሙሉ ጊዜ በኤሌክትሪክ ግንባታና ጥገና 2 ዓመት የዲግሪ ፕሮግራም እመዘገባለሁ። ይህ ምሳሌ ስለ ተማሪው የተለዩ ፍላጎቶች ዝርዝሮችን ያካትታል። እናም እመዘገባለሁ ይላል እንጂ እመኛለሁ አይልም። ይህም IAP ቡድኑ እነዚህን ዕቅዶች እውን ለማድረግ የሚያስፈልጉትን ክህሎቶች ላይ የሚሰሩ አገልግሎቶችን እንዲያካትት ያስችለዋል። የልጅዎ ሊለኩ የሚችሉ ከሁለተኛ ደረጃ በኋላ ግቦች ትምህርት ቤትን ከጨረሱ በኋላ ምን እንደሚያደርጉ ያላቸውን ዕቅድ መግለጽ አለባቸው። አንዳንድ ተማሪዎች ዲፕሎማቸውን ይቀበላሉ እና ከ12ኛ ክፍል በኋላ የልዩ ትምህርት አገልግሎቶችን ይቋረጣሉ። ሌሎች ተማሪዎች ግን የሽግግር አገልግሎቶችን እስከ 22 ዓመት ድረስ መቀጠል ይችላሉ። ተማሪ የሥራ ግቡን እንዲህ ሊገልጽ ይችላል። በሽግግር ፕሮግራሜ በኩል የሥራ መፈለጊያ ዕድሎች ላይ ይሳተፋለሁ። ግን መለካት የሚቻል ግብ ግን እንዲህ ይላል። ከሽግግር ፕሮግራሜ ከተመረቁ በኋላ በእውነተኛ ሥራ ላይ የሚሰጥ የሥልጠና ፕሮግራም ላይ ይሳተፋለሁ። እንዲሁም በእንስሳት መሸጫ መደብር ውስጥ የውሻ ፀጉር አስተካካይ ለመሆን። ይህ ተማሪው በተወሰነ የሥራ ቦታ ውስጥ ተወሰነ ሥራ እየፈጸመ መሆኑን ግልጽ ምስል ይሰጣል። ተማሪዎች በሁለተኛ ደረጃ ትምህርት ቤት ውስጥ ሳሉ ብዙ ጊዜ ዕቅዳቸውን ይቀይራሉ። ስለዚህ የIAP ቡድኑ የልጅዎን ግቦች በየዓመቱ መመርመር እና ማዘመን አለበት። ሊለኩ የሚችሉ ከሁለተኛ ደረጃ ትምህርት በኋላ ግቦቻቸውም እነሱ በትምህርት ቤት ሲገፉ፣ ልምድ ሲያገኙ እና የክህሎት ስብስባቸው ሲያድግ ከእነሱ ጋር መቀየር አለባቸው። ለምሳሌ በ9ኛ ክፍል ያለ ተማሪ ለገለልተኛ መኖር የሚለካ የድህረ ሁለተኛ ደረጃ ግብ ሊኖረው ይችላል። እሱም እንዲህ ይላል። ከሁለተኛ ደረጃ ትምህርት በኋላ በአፓርታማ እኖራለሁ ከቤት ውስጥ ድጋፍ ጋር። ይህ ተማሪ እስከ 12ኛ ክፍል ሲደርስ ግን ግቡ እንዲህ ሊል ይችላል። ከሁለተኛ ደረጃ ትምህርት በኋላ ለሕዝብ ትራንስፖርት ቅርብ በሆነ ቦታ ያለ ከሩሜት ጋር በአፓርታማ እኖራለሁ። ግዢን፣ ቤት ማጽዳትን እና የሐኪም ቀጠሮዎችን ለመርዳት የቤት ውስጥ ሠራተኞች ይኖሩኛል። በእነሱ IAP ውስጥ ያሉ ግቦች እርስዎና ወጣት ልጅዎ የምታስቡትን ወደፊት ካልደገፉ ለመገምገም እና ለማዘመን IAP ቡድን ስብሰባ እንዲካሄድ ይጠይቁ። እነሱ የግቦችን የእርስዎ ታዳጊ ስለ ወደፊቱ እርግጠኛ ካልሆነ እንዲያስብና አማራጮችን እንዲያቀይር የሚረዱ ምንጮችን ለማግኘት የዚህ ቪዲዮ መግለጫ ክፍልን ይመልከቱ። ስለ ሊመዘኑ የሚችሉ የከፍተኛ የትምህርት በኋላ ግቦች ተጨማሪ ጥያቄዎች ካሉ ፓሰር ሴንተር ን ያነጋግሩ። በመስመር ላይ ሊያገኙን ይችላሉ ወይም ሊደውሉልን ይችላሉ እና ከወላጅ ተወካይ ደውሎ እንዲመልስሉ ይጠይቁ። አስታውሱ፣
በዚህ ጉዞ ላይ ብቻውን አይደሉም። ይችላሉ።